ስጋ ኬራቲን የተባለውን ንጥረ ነገር በውስጡ ይይዛል። ይህ ኬራቲን ደግሞ በሚጠበስበት ጊዜ ወደ ኬራቲኒን ወደሚባለው ይቀየራል። ይህ ኬራቲኒን ዳይሬክትሊ በደማችን ውስጥ የሚገኘውን የኬራቲኒን መጠን አድኦን ሊያደርግ ወይም ከፍ ሊያደርገው ይችላል። ሞስት ኦፍ ዘ ታይም በ0.1 እስከ 0.3 ሚሊግራም ፐር ዲኤል ኦቨር ሰቨራል ሃወርስ ሊጨምር ይችላል። ታዲያ ይህን የሴረም ኬራቲንን ኤንቢዩኤን የተባለውን ሬናል ፋንክሽን ቴስት ምርመራ በምናዝበት ጊዜ ባለፉት ከ24 እስከ 48 ሰዓት ባሉት ሰዓታቶች ውስጥ ምንም አይነት ስጋ አለመብላቱን አሹር ወይም ኮንፊርም ማድረግ መቻል አለብን። አዘርዋይዝ ጊዜያዊ የሆነ ቴምፖራሪ ኢሊቬሽን ኦፍ ኬራቲኒን ሌቭል ሊኖርብን ስለሚችልና ኢንተርፕሬቴሽናችንን ሚስሊድ ሊያደርግብን ይችላል።